ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? አዳሩ ሰላም ነው? ውሎ ሰላም ነው? ቆይታ ሁሉ ሰላም ነው? አገሩ አየሩ ሁሉ ሰላም ነው? ፈጣሪ ይመስገን እኔ ደህና ነኝ። እያልኩ ዛሬ መጥቻለሁ እንግዲህ በድጋሚ ማለት ነው እና ወይኔ በላችሁ አብርሃም እንግዲህ ቻል እንግዲህ መቻል ነው፣ ሌላ ነገር የለም። እና መምጣቱ እግዚአብሔርን በጣም ደስ ብሎኛል፣ በራሴ በኩል ማለት ነው። ያው እሱ ግን ስጋት ውስጥ ነው፣ እስካሁን ስጋት ውስጥ ላይ ነው። ያው ፍሪ አልሆነም። ምክንያቱም ከዚህ በፊት የተደረገው ነገር ይደገማል ብሎ ፈርቶ እጁን አልሰጠም። ቢሆንም እንደዚህ እነሱ ከቀጠሉ እነ መሪ እነ ዳኒ እንደዚህ ከቀጠሉ ጥሩ ይሆናል ብዬ አስባለሁ፣ በራሴ በኩል ማለት ነው። ደግሞ ሩታ ሜሪና ዳኒ ብቻ ሳይሆን ሩታ ለብቻ እሱን እና ያው እንግዲህ ምን ይደረጋል፣ እኛ ጋር የኛ ባህል የሆነ ተረት አለ። አባቱ ቢጠፋም እውነቱ ለአባት ነው፣ ልጁ ባጠፋም እውነቱ ለአባት ነው የሚባል ተረት አለ። እንግዲህ አብርሃም ያው ባለቤት ስለሆነ ሩታ ለሱ ለየት ባለ መልክ እሱን መጀመሪያ ይቅርታውን ጠይቃ ደግሞ ቤተሰቦቹንም እሷ ግን ያደረገችው ነገር የለም። የሱ የአብርሃም ጥፋት የተነሳ ነው ይሄ ሁሉ የተደረገ። ቢሆንም ያው እንግዲህ ባለቤት ስለሆነ እሷ ይቅርታን ብላ አብርሃምን ይቅርታ እንደጠየቀች ቤተሰቦቹንም ይቅርታ ጠይቃ ሁሉም ነገር ጨራርሳ ከልጅ ጋር ከባሏ ጋር ተስማምታ ብትኖር ይሻላል፣ ደስ ይላል። እሱም ብዙ ነገር ባያጠፋም እሱም ተከትላ እሷ ብዙ ነገር ባያጠፋም ሁለታችሁም ተስማምቶ ይቅርታ ተጠያይቆ ሩታ ብቻ ይቅርታ መጠየቅ ሳይሆን አብርሃምም እሷን ያደረገው ነገር ብዙ ነገር ስላለ እሱም ይቅርታ ጠይቆ እሷም ይቅርታውን ጠይቃ ቤተሰቦቻቸውንም ይቅርታውን ተጠያይቆ በሰላም ብትኖሩ ደስ ይላል እና እንደዚህ አይነት ነገር ሁለተኛ አይፈጠርም ብሎ አንዱ ከአንዱ ጋር ቃል ተገባብቶ እነሱ ተስማምቶ ቢኖሩ ደስ ይላል። ይቅርታ መባባል ሩትና አብርሃም ነገር ይቅርታ መባባል እንደዚህ አይደለም። ኦኬ የዳኒና የሩታ ይሁን ችግር የለም፣ የዳኒና የሜሪ ችግር የለም ይሁን እና የአብርሃምና የሩታ ይቅርታ እንደዚህ አይደለም። እነሱ የእውነት ከተጣሉ ማለት ነው፣ የእውነት ከሆነ ማለት ነው፣ እንደዚህ አይደለም። ይቅርታ መጠያየቅ ማለት ቤተሰቦች የሩታ ቤተሰብም አባት ወይስ እናት እንደዚህ ታላላቆቹ ይቀመጣሉ፣ የአብርሃም ቤተሰብ ይጠራሉ፣ ይመጣሉ፣ ይቀመጣሉ። በእነሱ ፊት እነሱ ሁለታቸውን ቃል ተገባብቶ ብትታረቁ በራሴ በኩል ደስ ይላል። አሁን ለብቻ ለብቻ ይሄ ተቃራኒ ይሆናል፣ ታውቃላችሁ፣ ተቃራኒ ይሆናል። ከዛም ሁሉ እነሱ ሁለታችሁም ይቅርታ ተባብለው ጨርሶ ቤተሰቦቻችሁንም ጠርቶ ከዚህ በኋላ እንደዚህ አይነት ነገር በእኛ መካከል አይፈጠርም፣ እኛ በልጃችን በሰላም እናሳድጋለን ብላችሁ ሆናችሁ ይቅርታውን መጠያየቅ አለባችሁ። እንደዚህ አይነት በራሴ በኩል እንደዚህ መልክ አይደለም። ይቅርታ የተባባለ ሰው ያጠፋ ሰው ባጠፋም ቢጠፋም እውነቱ ለእግዚአብሔር በእግዚአብሔር ስም በድለናል ብላችሁ ራሳችሁን ተጸጽታችሁ ይቅርታ ተጠያይቃችሁ
በአንድ ላይ ብትኖሩ ደስ ይላል። ይቅርታ የተባባለ ሰው እኮ እንደዚህ ነው እንዴ? በቃ አመሰግናለሁ፣ ይቅርታ አድርጌያለሁ፣ በቃ ችግር የለም ተቀብያለሁ፣ እንደዚህ ነው እንዴ? ይቅርታ የተባባለም አይመስልም። ምን አይነት ጉድ ነው? ይቅር የተባባለ ሰው ተጠፋቅፎ እንዲያርጎ ብዙ ነገር እኮ ነው የቆዩት፣ ብዙ ጊዜው ነው የቆዩት። ከዛም እንደዚህ አርጎ ይቅር ብያለሁ፣ ይቅር ተባብለናል ብሎ ኦዲየንሱም ለኦዲየንስ ፊት እንደዚህ ማስተዋወቅ አለበት። ተቃቅፎ ምን ሆኖ ጠጥቶ በልቶ እንደዚህ ሆኖ ይቅርታ የሚባባሉ ይቅር ብያለሁ አለቀ። ጨዋታ እናንተስ ምን ትላላችሁ? ይሄ ነገር ኦዲየንሶች ምን ትላላችሁ? ይሄ አብርሃም ይቅር አላለም ወይም ያው የእሱ ስጋት ስላለ ከዚህ በፊት የተደረገው በሱ ላይ የተደገመው ነገር ስላለ በስጋት ውስጥ ላይ ነው እሱ። ለዛ ነው መሰለኝ፣ ለእኔ መሰለኝ ይሄ ነው እንግዲህ ይቅርታውን የተቀበለ ሰው ቡና ካፈላም በኋላ ምሳ በልቶ ቡና ጠጥቶ ከነሱ ጋር ተጫውቶ በሆድ ውስጥ ያለው ነገር ሁሉን አውጥቶ ከልብ አሁን እነሱ እነ ሜሪ እኛ ያደረጉ በንቴ ላይ ትክክል ያልሆነ ነገር አድርገናል፣ አውርተናል፣ በተግባርን አሳይተናል እኛ። ስለዚህ ጸጽተን ይቅርታ አንተን ለመጠየቅ መተናል ብላን ነገረች አይደለም? እሱ አብርሃም እነሱን አዎ ይቅርታ አድርጌያለሁ፣ እኔም በጣም ተናንጄ ነበርኩ፣ እንደዚህ እንዲህ ለምን ይሆናል እንደዚህ ለምን አረኩ ብዬ እኔም በጣም ተናድጄ ነበርኩ፣ በእናንተ ላይ በጣም ተቀይመ ነበርኩ በዚህ ምክንያት ብሎ መውጣት አለበት። መሪ ከነገሩ በኋላ አብርሃም የራሱ መንገድ አለበት። ራሱ አብርሃም አጥፍቷል አይደለም? እናንተ ስለጠየቃቸው እኔም ያጠፋሁት ነገር ሁሉ ይቅርታ ብሎ እነሱ ለምን አልጠየቁም? ለምን ዝም አለ? እና ይሄ ለእኔ ጥያቄ ነው። ይቅርታ መባባሉ እሺ ጥሩ ነው፣ ግን ይቅርታ እንደዚህ ነው እንዴ? እነ ሜሪ ሰምቶ ራሱን ትቶ የሚሄድ ምን አይነት ይቅርታ ነው እሱ? እና ለማንኛውም ሩታዬ ከዚህ ሌላ እንትኑ ጸባዩንም አትቀየሪ፣ ከእሱ ጋር ሁኒ። እሱ ያለው ነገር ስሚ። ልጁን አያለው ተዝናንቼ ከልጄ ጋር እመጣለሁ ምናምን ካለ ኦኬ በይ፣ ችግር የለም። አባቱ ነው፣ ምንም አያደርግም። አትፍሪ፣ አትስጊ። ከሱ ጋር ሰላም አውርጂ። ደግሞ እንደዚህ ስለው ደግሞ ለአብርሃም አንድ ነገር ለማውራት የሚፈልገው ነገር ምንድን ነው? ልጁን ለማዝናናት ይዘ ስትያት ማለት ነው ከሄርሜላ ጋር ሳይሆን አንተ ብቻው በቃ እኔ በራሴ በኩልም ማድረግ የሚገባው ነገር አይሄድ ብቻው ከሆነ ኦኬ ይውሰድ፣ ችግር የለም። ግን ከሌላ ሴት ጋር ልጅን አለቅም። ምንም ሰላም ቢሆንም ከሌላ ሰው ጋር ልጅን አለቅም። በዚህ አለሰማም። ብቻው ሄዶ ልጁን ሄዶ ተዝናንቶ ከልጁ ጋር ወዲያ ብሎ ማምጣት ከፈለገ ኦኬ፣ ቤት ውስጥ ከልጁ ጋር መጫወት ከፈለገ ኦኬ፣ ችግር አለ። ግን መኪና ውስጥ ሄዶ ከሌላ ሴት ጋር ልጁን ወዲያ ማለት ኖ። ከዚህ በፊት ብዙ ነገር ስላየን ልጁን ይዞ ወደ ሄርሜላ ጋር ምናምን ኖ። ሄርሜላ አንድ ነገር በልጁ ላይ ማድረጉ ወደኋላ አትልም። ስለዚህ በልጁ ላይ የሆነ ነገር እንዳይደርስ ቤት መጥቶ ከልጁ ጋር ተጫውቶ ደግሞ መኪና ውስጥ አድርጎ ከሱ ጋር እየተጫወተ ቆይቶ ከመጣ ችግር የለም። ግን ከሌላ ሴት ጋር ልጁን ይዞ መሄድ ኖ፣ እሱ አይሆንም።
እሱን ተጠንቀቁ። ግን ሌላ ነገር ችግር የለም፣ ደስ ይላል። ቀጥሉበት። እንደዚህ እንደው እየሳቃችሁ እየቀላለዳችሁ እንደዚህ ስትሆኑ ደስ ይላል። በአብርሃም ላይ አትፍረዱ። ምክንያቱም ስጋት አለ ለሱ። ከዚህ በፊት 2 3 ተደግመዋል። ስለዚህ ፈርቶ ነው። በሌላ ነገር አትቁጠሩና ሩታዬ ከዚህ በኋላ በቃ አብርሃም ሲመጣ በቃ ሆና ብለሽ ተቀብለሽ ልጁ ጋር ይጫወት ያውራ፣ እየፈለገው ይሁን፣ በቃ ልጁ ነው። ስለዚህ ዝም ብለሽ እይ። በአንቺ ህይወት ላይ ማንም አይገባም። ከሱ ጋር አውርታችሁ ያለውን ችግሩ መፍታት ከፈለጋችሁ የራሳችሁ ስራ ነው እሱ። የሌላ ሰው ማንም ሳያስገቡ መፍታት ትችላላችሁ፣ ማውራት ትችላላችሁ። ደግሞ በልጁ ላይ አታምጡ። ልጁን ይዛችሁ ወደ ሶሻል ሚዲያ አታምጡ። በዚች ሳምንት ውስጥ ልዑል ሶሻል ሚዲያ አልገባም ነበር። ትናንት እንግዲህ ሩታ እሺ ልጄ ማየት ይችላሉ እሱ ስል አዎ ብላ ሮጣ ሄዳ ልጁን አምጥታ ሰጠች። እሱ በራሴ በኩል የሩታ ሁኔታ እውነት ነው። እንግዲህ ልጁን አውጥታ ሰጠች፣ አመነች፣ ይቅርታውን ተቀብያለሁ አለ። እሱም ግን ይቅርታ መቀባበል እንደዚህ አይደለም። በራሴ በኩል ይቅርታ ሲባባል ሰው እኮ እንደዚህ አቅፎ ሲሞ መስት አይደለችም። አቅፎ ሲሞ ያለው ነገር ሁሉም ፈቶ ነው እንደዚህ መሆን ነው የሚገባው። ግን እሱ አብርሃም ምንም ያለውን ችግሩም አልፈታም፣ ምን አላለም። ይቅርታ አድርጌያለሁ፣ አመሰግናለሁ ለሁሉም ነገር ብሎ ልጁን ይዞ ዝም ብሎ ነው ያወጣ። ያው የራሱ ችግሩም በሱ ጋር ያለው ነገር ሁሉ አልፈታም፣ ዝም አለ። የሰው ነገር ሰምቶ የራሱን ዝም የሚል ሰው ያው ችግር አለበት ብዬ ነው ማስበው፣ በራሴ በኩል ማለት ነው። እና እናንተስ ቤተሰቦች ምን ትላላችሁ? እና ግሬስ ፋሚሊ ኦል ኦፍ ዩ እና ላይክ ሰብስክራይብ እያደረጋችሁ በርቺ በሉ። እና ላይክ እናንተ ጋር ቆይ ግሬስ ፋሚሊ እኔ ሁሌ ወደ እናንተ ጋር ነው ቪዲዮ የሚሰራው፣ ከእናንተ ጋር ነኝ። ግን ሚያይ ሰው ትንሽ ነው። በእናንተ በሌሎቹ ጋር ችግር የለም። ኦኬ ግን ግሬስ ፋሚሊ የለም፣ በቃ ሞቷል። ምን ሆናችሁ ነው? እኔ የሚሰራው እናንተ ዳኒ ሜሪ አሁን ሩታ አብርሽ እነሱ ጋር ነው ቪዲዮ የሚሰራው ነው። ስለዚህ እስቲ ቤተሰብ አድርጉ፣ ችግር የለም እኮ ቤተሰብ አድርጉ። ማስታይቱ በአንድ ላይ እንደዚህ ተሰብስበን እንሰማለን፣ እንማራለን። ጥሩ ነገር፣ መጥፎ ነገር ደግሞ ስህተት ያለው ነገር በማጋ እንደሆነ በአንድ ላይ እንማራለን፣ እንሰማለን። እንግዲህ ባለፈው ያው ሄርሜላ ጋር ሄዶ እነ ዳኒና ሜሪ ይቅርታ ጠይቆ መጡ። አሁን ደግሞ አብርሽን መጥተው ይቅርታ ጠየቁ። ሰላም ሆነ ሁሉም ነገር። ያው ሩታም ከነሱ ጋር ይቅርታ ጠይቃለች። ልጁን ማየት ትችላለህ፣ የፈለገበት ሰዓት መተህ ማየት ትችላለህ፣ ከዚህ በኋላ አልከለከልም አለችው። ፈቀደች። በጣም ደስ ብሎናል። እኛም እንግዲህ አብርሽ አንተም መለስ በልና ያለው ነገር አንተ በሆድ ውስጥ ቀስ ቀስ እያልክ መስረዳት እስቲ ሞክር እና በዚህ ሀሳብ በዚህ ሁኔታ ካላችሁ ደስ ይላል እና ተባረኩልኝ፣ በርቱ።